የኔ ጥያቄ ጎይ አላንተ አይደል ወደ ሌሎቹ ነው የሚሄደው። ከትላንት ወዲያ ስለ ጓዳችን እያወራን ሳሎናችንን ረሳን ሲል የነበረ ጀዋር መሐመድ በምን ፍጥነት ነው ተመልሶ የምር ሲናገር የነበረው ነገር? ኤክስትሪም ሌፍት ዊንግ ነህ ወይም ደግሞ የግሩፕ ራይት መቀንቀን አለበት ብለህ የምታቀነቅን ብሔርተኛ ነህ ሲባል ኖ ኖ ኖ ኖ እኔ ሴንተር ሌፍት ነኝ ያለ ሰውዬ በአንድ ጊዜ እንደገና ተመልሶ መለያ ቀይሮ የብሔር ፖለቲካ የሆነ ነገር ከእጅ ሲወጣ የምትገባበት የሆነ ነገር ወደ እጅ የገባ ሲመስል ደግሞ ወደ መሀል መታ አስታራቂ የምትሆንበት ነገር ነው እንዴ? መርህ የሚባል ነገር እኮ አለ። በዚህ አጋጣሚ በነገራችን ላይ በአቋማቸው ላይ የጸኑ ነጸጋዬ አራርሳን ልታደንቃቸው ትችላለህ። ጀዋር መሐመድ የቱ ጋር ነው ያለው? ጀስት ትላንትና ሲመክረን የነበረው ሰውዬ እኮ ነው። ትላንትና የብሔር ፖለቲካው ጦዟል፣ አጉል ጦዟል፣ ይሄ ነገር ሊያስተላልቀን ነው፣ ስለ ጓዳችን እያወራን ሳሎናችንን ረሳን ሲል የነበረ ሰውዬ እንደገና ተመለሰ። የብሔር ፖለቲካ ውስጥ ገብተህ እንዴት ያለ መፍትሄ ሐሳብ ልታመጣ ነው? አሁን የመጣንበት መንገድ እያጠፋፋን ነው ብለህ ማሰብ አለብን ብለህ ስትናገር ከነበረ ኦኬ፣ በየትኛው ነው የምትጸጸቱት? እኔ ግራ የሚገባኝ ነገር በየትኛው ነው እርማት የምትወስዱት? ፖለቲከኛ እኮ የሆነ መርህ ይመዛል፣ በዛ መርህ ላይ ይታገላል። ያ መርህ ከከሸፈበት በቃ ሪዛይን ያደርጋል፣ ወይም ደግሞ ኦኬ የሰው ልጅ ይማራል፣ ትላንት ከነበረበት ተሻሻላል። አሁን ያለበትስ ሁኔታ ላይ ሆነ አሁን የኦሮሞን ህዝብ ችግር እንዴት ነው ልትፈታ ያሰብከው? ኦሮሞ ተገሏል፣ ተፈናቅሏል፣ በታሪኩ አይቶት በማያውቀው ሁኔታ ብለህ ኮርኩረህ ከማዘለል በዘለለ በእጅህ ያለው የመፍትሄ ሐሳብ ምንድን ነው? የኦሮሞ ህዝብ እንዳይገደል፣ የኦሮሞ ህዝብ ከሌሎች ብሔር ብሔረሰቦች ጋር በፍቅር እንዲኖር፣ የኦሮሞ ህዝብ ከገባበት ችግር እንዲወጣ የምታቀርበው መፍትሄ ሐሳብ ምንድን ነው? የፖለቲካ ሳይንቲስት ነኝ ካልክ በመላ ኢትዮጵያ መደመጥ አለበት። አልፎም ተርፎም ለቀጠናው መፍትሄ የምታመጣ መሆን መቻል አለበት። በወጣበት ማህበረሰብ ብቻ የምትደመጥ ከሆነና የወጣበትን ማህበረሰብ እየኮረኮርክ አንዱን ከአንዱ ጋር የምታጋጭ ከሆነ አንተ የድሩ ሊቀመንበር ነህ። በእርግጥ የወጣችሁበት ማህበረሰብ የሚመሯችሁ ሰዎች ለእናንተ እነሱ ሳይንቲስቶች ናቸው። ለእኔ ሳይንቲስት ከሆንክ አገሬ ከገባችበት ችግር አውጣልኝ